ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም? ፈጣሪ ተመሰገነ። እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ። ውድ ቤተሰቦቼ ለድምፄ በጣም ይቅርታ፣ ጉንፋን ነገር ይዞኛል፣ እፍና አድርጎኛል። እጅግ በጣም ይቅርታ። አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ነባሮች ላይክ በማድረግ ቪዲዮውን የጀምሩ ትላለሁ። ውድ ቤተሰቦቼ የምወዳችሁና የማከብራችሁ ውድ የሀገሬ ልጆች፣ ዛሬ ደግሞ ምንድነው ከጓሯችን ያለውን የዘራውትን ጎመን ለመስራት ሸባቀባ እያልኩ ነው። የሀገር ቤት ጎመን ነው እንደምታውቁት። ይሄ የጉራጌ ጎመን ነው። እዚህ ጋር ደግሞ የአሰላ ጎመን ይባላል በስሙ ሲጠራ ማለት ነው። ይሄ እግሩ ላይ ጠቆር ጠቆር የሚለው ያሰላ ጎመን ነው እኛ የምንለው ወደ አዳማ ክልል ያለ ልጆች ማለት ነው። ወደዛ አካባቢ ያለን ሰዎች የእንትን ጎመን ነው የሚባለው የአሰላ ጎመን። እና ሁለቱንም ከኢትዮጵያ አስመጥቼ ዘርቼ ነው ገጠር ላይ እማሳችን ላይ ማለት ነው። ይሄ እንደምታዩት እንትን ነው ሽንኩርት፣ ይሄ አለንገኔ ሽንኩርት ነው የሚባለው ኢትዮጵያ ግን መሰለኝ አይደል። እኛ ጋር ድሮ ልጅ ሆኜ ስሰማ ማቀ የነበረው የአለንገኔ ሽንኩርት ነው፣ ግን አሁን ሀገራችን ላይ ጠፍቷል፣ የለም። ይህም እንደምታዩት ከማሳ የመጣ ቃሪያ ነው። አስፔዛኛ ቤት ታውቃላችሁ፣ ከውጭ ምንም የለም፣ ከቤት ውስጥ ነው። ውድ ተመልካቾቼ የገጠር ልጅ ነው፣ የገጠር ልጅ ሆኛለሁ። እንግዲህ እንደምታዩኝ ከገጠር ነው የሚመጣውና አሰራሩን አብረን እንስራ ማለት ነው። ይኸው እዚህ ጋር ሽንኩርት እያለችኝ ሽንኩርት በአረንጓዴውም ስላለኝ ብዙም አላደርግበትም። ሲቀጥል ጎመኔም በጣም ትንሽዬ ናት። ትንሽዬ ጎመን ስለሆነች አላበዛበትም። ትንሽ ነው የማደርግበት ሽንኩርቱን ማለት ነው። የቀዩን ጎመኔን አጥቤ አዘጋጅቸዋለሁ። ያው እዚህ ጋር እንደምታየው ታጥቦ ታጥኖ ተከትፎ ፏ ብልጭ ብሏል። ውድ ተመልካቾቼ፣ ውድ የትንሿ መስኮት ተከታታዮች በጣም አመሰግናል ስለምትከታተሉኝ፣ ብርታት ስለምትሆኑኝ። የእውነት ነው የምላችሁ፣ በጣም አመሰግናለሁ። ጎመኑን ብዙ ነበር በነገራችን ላይ ብዙ ነው፣ ግን ያው ለሁለት ቀን ምናምን ያው ፍሪጅ ውስጥ ያደረገው እኔ ስለማልወድ ፍሬሽ ነው ሲያመጣልኝ ድራይቨሩ የምሰራው እና ይህን ቀንሸዋለሁ ብዙ እንዳይሆን በማለት። ያምራል ግን የሆነ በጣም ነው የሚያምረው። የሆነ ከሀገራችሁ የሆነ እቃ የሀገራችሁን ትውስታ ብቻ ይመልስባችኋል። እዚሁ ላይ እዚሁ ሀገር ዘርታችሁ ምናምን ነገር እንዲህ ስትጠቀሙ ማለት ነው። ይኸው ተከትፏል እዚህ ጋር ድስት እያለኝ ድስት ላይ በነገራችን ላይ በጣም ትንሽ ውሃ ነው ያደረኩት። ትንሽ በጣም ትንሽ በቡና ሲኒ አንድ የሚሆን ምክንያቱም አንደኛ ጎመኑ ፍሬሽ ነው፣ በጣም የደረቀ ስላልሆነ ገና ጥናንጥ ናቸው። አጥቤ ብቻ ነው ጎመኑን ጭምር የማደርገው ማለት ነው፣ በራሱ ውሃ እንዲበስልልኝ። መቀንጠስም ይቻላል፣ ግን ያው እኔ ስራ ቢዚ ስለሆንኩኝ ክትፍን ያደረግኩት። ውድ ተመልካቾቼ እናንተ እንደተመቻቸው እንግዲህ ሀገር ቤቱን እንደተመቸን ነው የምንሰራው አይደለ? ባገኘው አጋጣሚ ማለት ነው። እኔ ቪዲዮ የምለቀው አጋጣሚ ሳጣ ቆይ ለምን ጎመኔን ሰርቼ አላሳያቸውም፣ ጎመኔን ለምን ሰርቼ አልፖስትም ብዬ ጎመኔን ይዤ የመጣሁ ማለት ነው። ውድ ቤተሰቦቼ ይኸው እዚህ ጋር እንትን ብቻ ሁሉንም ጨምሬያለሁ። በነገራችን ላይ በቃ ያለውን እንዳለን የጨመርኩት። እዚህ ጋር ያያችሁት የቀደሞ ሽንኩርት በረዣዥሙ በደቃቁም እንደፈለጋችሁት ነው። እኔ ግን እንደዚህ ነው የምወደው። ጎመን ላይ እንደዚህ ነው የምወደው። ይቅርታ ቤተሰብ። እንዲሁም እዚህ ጋር ያው አለንገኔ ሽንኩርት አለኝ፣ አረንጓዴ ሽንኩርት ማለት ነው። እዚህ ጋር ኖርማሉ ሽንኩርት፣ ጎመን ይሄው መካከለኛ ማለት በደንብ ከበሰለ ስለሚሞትብኝ ከላይ ነው የምጨምረው ሁሉንም ነገር፣ ምክንያቱም በጣም ይሞታል። ጊዜ ከሰጠሁት ያስጠላል፣ በጣም ጣዕሙ ይጠፋል። ያው ዘይት ጨመርኩ። እዚህ ጋር ዘይት ትንሽ ነው የማደርገው። በነገራችን ላይ ዘይት ብዙም አልወድም እኔ። ሽንኩርት የተጨመረች አብሮ እንዲመስል ማለት ነው። ምን አይነት አሰራር ነው እንዳትሉ ጀግሬያችኋለሁ። ይህ ዘመናዊ አሰራር ነው። ትወዱታላችሁ፣ ግን በእርግጥ በጣም ትወዱታላችሁ። አንዳንድ ሰው ሽንኩርት ከበሰለ በኋላ ነው ጎመን የሚጨምረው። እኔ ግን እንደዛ አልጨምርም፣ ምክንያቱም ይጎምዝዛል። ብዙ ጊዜ ስትጠቀመው እንደዛ ተጠቅሜ ያውቃለሁ። ሰርቼው ግን ይጎምዝዛል፣ በጣም ነው የሚጎምዝዘው። ሽንኩርት ከተቁላላ በኋላ ጎመን ሲገባ ማለት ነው። እኔ ግን እንደዚህ ነው የምሰራው። ውድ ቤተሰቦቼ
በነገራችን ላይ በቂጣ በጣም ነው የሚጣፍጠው። በቂጣ ይሄ ኖርማሉ ቂጣ የለም ምጣድ ላይ መጨረሻ ላይ ስንጨርስ የምንጋግረው ቂጣ በጣም ይጣፍጣል። እዚህ ጋርም ሽንኩርት ማነው ቃሪያም ቲማቲምም የማሳ ነው። አያምሩ? እነኛ አጥር ላይ ቲማቲም እኮ ናቸው። እንዴት እንደሚያምሩ እንዴት እንደምወዳቸው ሰላጣ ላይ ወዮ ወዮ። ድሮ እንደውም ልጅ ሆኜ ሕፃን ሆኜ ማለት ነው እንዲህ ከአጥር ላይ እየለቀምኩኝ እበላ ነበረ። የእውነት ነው የምላችሁ ገጠር ስንሄድ በጣም ነው የምወዳቸው። እና ያደይ አበባ የለም እሱን ይሄኛው አንድ ላይ ነው የሚበቅለው እና አጥር ላይ ካወቃችሁ ማለት ነው። በጣም ነው የምወደው እኔ ማለት ነው ውዶችዬ። ሽንኩርት ጨማምሬያለሁ፣ ጨው ጨምሬያለሁ። ነጭ ሽንኩርት አልጨምርም። ነጭ ሽንኩርት እንትን የጨመርኩት ቅጠሉን፣ ነጭ ሽንኩርት ቅጠሉንም ፍሬሹንም መጨመር ትችላላችሁ። ግን የቅጠሉ ነው ብዛት የጨመርኩበት ስላለኝ ጓሮ ስላለ ማለት ነው። ከማሳ ስለሚመጣልን ሁሉ ነገር ስለሚተከል እዚህ ያው ነጭ ሽንኩርት ኖርማል እንደ ሀገራችንን መጨመር ይቻላል፣ ይጥማል። እዚህ ጋር በስሏል ኦልሬዲ፣ ትንሽ ነው የቀረው። ብስል ብስል ብላለች። አያችሁ ሽንኩርቱ እንዴት እንደበሰለ ሙትትን ያለው አብሮ ጎመኑ በጣም ሳይበስል ስለጨመርኩበት ማለት ነው። ያው ጨው ጨመርኩ፣ ጨው ጨምሬያለሁ ውድ ቤተሰቦቼ። ያለ ጨው እንግዲህ ምግብ አይጣፍጥም ታውቃላችሁ። ያለ ጨው መቼስ ምግብ የሚሰራ ሰው ካለ ታምር ነው። ያው በስላለች ሽንኩርትዬ፣ ሁሉም ነገር በስሏል እንዳለ በሰለ ነው ያለው። በደንብ እስኪሞት ድረስ መጠበቅ የለም። በጣም ከሞተ በነገራችን ላይ እንትን አይልም፣ የሆነ አይጣፍጥም ከዳቦ ጋር ሲበላ። ምናልባት ከአይቤ ጋር ከሆነ ነው በደንብ ጎመን መብሰል ያለበት በዚህ መልኩ እና ከአይቤ ጋር ሲሆን ነው ጎመን በጣም ሲበስል የሚያምረው። ይኸው እዚህ ጋር ቃሪያ ክትፍ ያለው በፈለጋችሁት ዲዛይን መክተፍ ይቻላል። ጎመን እየደርሳለች ቃሪያ ገባ። ይህን ይመስላል ቤተሰቦቼ። እንደምትወዱት ተስፋ አለኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ ውድ ቤተሰቦቼ። የምወዳችሁ የማከብራችሁ ውድ ቤተሰቦቼ እጅግ በጣም ነው የማመሰግነው። ቪዲዮውን እስከ መጨረሻ ስለምታዩልኝ ስለምታበረታቱኝ አመሰግናለሁ ውድ ቤተሰቦቼ። ሰላም፣ ጤና፣ ፍቅር፣ አንድነት አይለየን። እወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት። ወዳችኋለሁ።